ሰላም ጤና ይስጥልን እንኳን ደህና መጡ። ዛሬ ከአስደናቂዋ ሀገር ጃፓን የምናስተዋውቅበት ልዩ ቪዲዮ ነው። ባህላዊ ልብስ፣ ምግብ፣ የሰላም ፍላጎት እና ሀዘን የሚቀርብበት የፕሮግራም በጥልቀት እናንተን ወደ ጃፓን እንወስዳቸዋለን። አብራችን ቆዩ። ጃፓን በሺዎች ዓመት ታሪክ ያለው መንግስት ነው። ባህላዊና ህዳሴ ህይወት በተለያየ መልኩ የተቀላቀሉበት፣ አስተማማኝነት፣ ስነ ምግባር፣ ቅንነት፣ ስራ፣ ፍጹምነት የተደገፉባቸው ነገሮች ናቸው። ሰዎቻቸው የሌላን ሰው መከተልና ዝም ማለትን የሚወዱ ናቸው። የጃፓን ባህላዊ አልባሳትና የመልበስ ልምዶችም አሏቸው። ከዚህ ውስጥ ደግሞ ኪሞኖ የተሰኘው አንደኛው ሲሆን አንድ የጃፓን ምልክት ባህላዊም ልብስ ነው። ይህ ባህላዊ አልባሳት በልዩ ድል እንደ መግቢያ፣ በሰርግ፣ በፌስቲቫል ይለበሳል። የኪሞኖ ቀለሞችና ንድፎች የአካባቢ ባህልን ያመለክታሉ። የወንዶች ኪሞኖ ከሴቶች የተለየ ነው እና ለመልበስም ሂደቱ በጣም አስቸጋሪ ነው። ጃፓኖችም እንዲሁ ቀለል ያለ የምግብ ባህልም አላቸው። ሱሺ፣ ራሚ፣ ቴምፑራ፣ ሚሶ ሱፕ። ይህን ሁሉ ሰምተዋል? ጃፓን የምግብ ባህላቸው አስደናቂ ነው። የጤና አማካኝ የሆኑና በአነስተኛ መጠን የሚበሉ ምግቦችን ይመርጣሉ። ምግብ ከመብላት በፊት የሚባሉ ኢታዳኪማሱ እና ከበላችሁ በኋላ ጎቺሶሳማ ዴሺታ ያሉ ቃላትን የእናቴ ቤት ስነ ምግባርን ያመሰግናሉ። በውበት የተሞላ የጃፓን በዓላት። የጃፓን መናፍስት የሚገልጽ አንዱ የእንቁላል አበይት በዓል ሃናሚ ነው። ሰዎች በቼሪ ብሎሶምስ ዙሪያ ይቀመጣሉ፣ እንቅስቃሴም ያደርጋሉ እና ተስፋን የሚያመለክት ግንዛቤዎችን ይከታተላሉ። እንዲሁም የዘመን መመለስ በዓል ኦቡን የሙዚቃና የዳንስ በሙሉ የተሟላ በዓል ነው። የጃፓን ስነ ምግባርና እውነተኛ ስነ ልቦና። ጃፓኖች በጸጥታ ያደረጉ የዕለት ተዕለት ነገሮች፣ ታማኝነት፣ የቦታ ንጽህና እና መተርጎም በተፈጥሮ ባህላቸው የተያያዘ ነው። በመንደር ውስጥ በመንገድ አንዳንድ ሰው ማስቀመጥ የተከለከለ ነው፣ ነገር ግን የሰላምና አክብሮት ቀንበር ያላቸው ናቸው። ጃፓን ባህል ብቻ አይደለም፣ እሴትም ነው፣ ተስፋም ነው። እርስዎ ምን በጣም አስደነቆት? እባክዎ አስተያየቶን ያስቀምጡልን። ቪዲዮው ደስ ካሉ ቻናሉን ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቀጣይ ቪዲዮን ይጠባበቁ። እስከዛው ሰላም ቆዩ።